ቴዲ አፍሮ ወይም ቴዎድሮስ ካሳሁን ግርማሞ ከኢትዮጵያ ታዋቂ ዘፋኞች የግጥምና ዜማ ደራሲዎች መካከል አንዱ ነው። ይህ ብቻ አይደለም። በፖፕ ሙዚቃ ሬጌና ባህላዊ ዜማዎችን በመስራት የሀገር ወኔንና የፖለቲካ መልእክቶችን የሚያንጸባርቅ ተጽዕኖ ፈጣሪ አርቲስት ነው። ዛሬ ስሙ ዝናውና ስራው ከሀገር ተሻግሮ እስከ ዓለም ጫፍ ድረስ የገነነውን የዚህን የሙዚቃ ሰው ከልጅነት ህይወቱ ጀምረን ቤተሰባዊ ሁኔታውንና ስራዎቹን እንቃኛለን። ቴዲ አፍሮ ሐምሌ 14 ቀን 1968 ዓ.ም ወይም እንደ ፈረንጆች አቆጣጠር በጁላይ 14 1976 ዓ.ም ነው በአዲስ አበባ የተወለደው። ቴዲ ለወላጆቹ የበኩር ልጅ ነበር። አባቱ ካሳሁን ግርማሞ የመድረክ መሪ ዘፋኝና ዜማ ደራሲ ነበሩ። እናቱ ጥላይ አራጌ ፕሮፌሽናል ዳንሰኛ ነበረች። ወላጆቹ በሙዚቃና በሌሎች የኪነ ጥበብ ስራዎች ላይ ጉልህ ድርሻ የነበራቸው በመሆኑ ቴዲ አፍሮን ወደዚህ የሙዚቃ ስራ መስክ እንዲገባ ተጽዕኖ እንዳሳደረበት ይናገራል። በእርግጥ ወላጆቹ ራሳቸው ለኪነ ጥበብ ያደሩ ቢሆኑም ቴዎድሮስ ከሁሉ አስበልጦ ትኩረቱ ሙዚቃ ላይ ማድረግ ሲጀምር ግን አልተዋጠላቸውም ነበር። እናቱ በቴሌቪዥን ስትጨፍርና የአባቱን አዝናኝ ባህሪ ያያደገው ብላቴናው ቴዲ የሙዚቃ ፍቅሩ ያየለ ሙዚቃ ህይወት ምህዋሩ እንደሆነ እየተረዱ የመጡት ወላጆቹ የልጃቸውን ድንቅ ችሎታ መቀበል ግን በመጨረሻም ቢሆን አማራጫቸው ሆነ። ይህ አጋጣሚ ቴዲ በነጻነት ግጥሞቹን መጻፍና ማንበብ ሙዚቃ መስራትና የተለያዩ መድረኮች ላይ መገኘት እንዲችል በር ከፈተለት። ሙዚቃን የህይወቱ መዳረሻ መስመር እንደምትሆን ህልሙን ተልሞ የተነሳው ቴዲ በዘፈኑ የእናቱንና የአባቱን ልብ ከማስደሰት አልፎ በአጭር ጊዜ አድናቂዎቹን ማፍራት ቻለ። ግን በሚያሳዝን ሁኔታ የቴዲ ዘፈን በመላው ሀገሪቱ ታዋቂ ከመሆኑ በፊት አባቱ ካሳሁን ግርማሞ የልጃቸውን የሙዚቃ አልበምና በአጭር ጊዜ የገነነ ስሙን ሳያዩ ከዚህ ዓለም በሞት ተለዩ። በሞትክ ላይ ፎክሬበት በዳንኪራ ትነሳለህ ከኔ ጋራ። ቴዲ አፍሮ የመጀመሪያ የሆነውን አልበሙን አቡጌዳ በ2001 እንደ አውሮፓውያን አቆጣጠር አሳትሟል። ያ አልበም በሬጌና ኢትዮጵያዊ ዜማዎች ተዋህዶ ታዋቂነቱን አስጀመረው። ከዚያ በኋላ ብላቴናው በ2005 ዓ.ም ሁለተኛ የሆነውን ያስተሰርያል የሙዚቃ አልበም ለአድናቂዎቹና ሙዚቃን ለሚወዱ ሁሉ አደረሰ። ያስተሰርያል አልበም ሲለቀቅ ወቅቱ የኢትዮጵያ ምርጫ ጊዜ ነበር። የቴዲ ዘፈኖች በወቅቱ የነበረውን አገዛዝ በድፍረት የሚኮንኑ ያገዛዙን ጭቆናና የብሔር የበላይነት በግልጽ የሚናገሩ በአጠቃላይ የአርቲስቱን የፖለቲካ ብስለትና ድፍረት ያሳዩ በመሆኑ በቀላሉ የሰውን ጆሮ መሳብ ችለው ነበር። ቢሆንም ግን ሁኔታውን ያልወደደው የወቅቱ አገዛዝ ከቴዲ ያስተሰርያል አልበም ውስጥ ከተካተቱት ዘፈኖች መካከል 4ቱ ዘፈኖች በማንኛውም የሚዲያ ጣቢያ እንዳይተላለፉ በማንኛውም ቦታ እንዳይከፈቱ በመንግስት ታግደው ነበር። ዝናውና ስሙ ከአጽናፍ አጽናፍ እየገነነ የመጣው ቴዲ አፍሮ ጥቁር ሰው የተሰኘ ሶስተኛ አልበሙን በ2012 እንደ አውሮፓውያን አቆጣጠር ለህዝብ ለማድረስ ቻለ። ጥቁር ሰው የሙዚቃ አልበሙ መጠሪያ የአድዋውን የጦር መሪ ሚኒሊክ ሁለተኛን ያወደሰበት እንዲሁም የአድዋ ጀግኖችንና የአድዋ ድልን የሚያስታውስ ፊልም መሳይ ሙዚቃ ሆኖ የተሰራ ዘመን ተሻጋሪ ስራ ሲሆን አልበሙ ሌሎች የተለያዩ ጉዳዮችን የሚዳስሱ ስሜት ኮርኳሪና ጠጣር መልእክትን የተሸከሙ ዘፈኖችንም አካቶ ነበር። ይህም በሀገር ውስጥና በባህር ማዶ የተለያዩ ኮንሰርቶችን እንዲሰራ ታላቅ በርን ከፍቶለታል። ኢትዮጵያ በ2017 እንደ ፈረንጆች አቆጣጠር ለህዝብ ያደረሰው ቁጥር 4 አልበሙ ነው። ይህ አልበም ሙዚቃ ብቻ አልነበረም። ቴዲን ካለም የሙዚቃ ቁንጮች ተርታ የሰቀለ ኢትዮጵያንም ባለም አደባባይ ስሟን ያስጠራ የሙዚቃ ስርሽ ወይም የሙዚቃ ማራቶን ነበር ማለት ይቻላል። የአልበሙ መጠሪያ የሆነው ኢትዮጵያ የተሰኘው ዘፈን በዓለም አቀፍ የሙዚቃ ሰንጠረዥ ቢልቦርድ ላይ የመጀመሪያ ደረጃ ላይ መቆናጠጥ በመቻሉ በሙዚቃው ዘርፍ የኢትዮጵያን ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ለዚህም ነው ብዙ ዘፈኖች መንፈሳዊነት የተዋሃዳቸውና የሀገርን ክብርን የሚያሳዩ ታሪክን የሚያወድሱ የሆኑት ይላሉ ብዙዎች ስለ ስራዎቹ ሲተነትኑ። ቴዲ ከዘፈኑ ስራዎቹ በተጨማሪ መንፈሳዊ መዝሙሮችንና ግጥሞችንም ሰርቷል። ከነዚህ መካከል እጅግ የተወደደው ኢየሱስ ክርስቶስንና እናቱ ማርያምን ያወደሰበት አቤቱ የተሰኘ
ቢሆንም ግን ቴዲ ከሁሉም እምነት አባቶች በላይ ስለመቻቻል፣ ስለ ፍቅር፣ ስለ መከባበር፣ ስለ መዋደድና ተፋቅሮ ስለመኖር ሰብኳል ቢባል ማጋነን አይሆንም። ለዚህም ሸመንደፈር የተሰኘ ሙዚቃውን መጥቀስ ቴዲ አፍሮ ከኢትዮጵያዊቷ ሞዴል ተዋናይና ፕሮዲዩሰር አርቲስት አምለሰት ሙጬ ጋር በ2012 እንደ ፈረንጆች አቆጣጠር ነው በትዳር የተጣመረው። አሁን ላይ 2 ወንድና 2 ሴት ልጆች በድምሩ 4 ልጆችን አፍርተዋል። አምለሰት በተለያዩ የቴዲ አፍሮ የሙዚቃ ክሊፖች ላይ ሞዴል በመሆን ተሳትፋለች። በተለይ ማር እስከ ጧፍ የተሰኘውና የፍቅር እስከ መቃብር መጽሐፍን መነሻ አድርጎ በተሰራው የሙዚቃ ክሊፕ ላይ የሰብለ ወንጌል ገጸ ባህሪን ወክላ ከመተወኗ በላይ ዳይሬክተር በመሆንም ክሊፑን ተወዳጅ እንዲሆን ማድረግ ችላለች። ቴዲ አፍሮ እጅግ ከገነነው ስሙ ጎን ለጎንም በተለያዩ ክሶች እስር ቤት መግባቱ አልቀረም ነበር። ቴዲ በ2006 ዓ.ም የመኪና አደጋ በማድረስና ሰውን በመግደል ወንጀል ተጠርጥሮ በ6 ዓመት እስራትና 18000 ብር ቅጣት እንዲቀጣ ተፈርዶበት ነበር። በወቅቱ አድናቂዎቹ ግን ቴዲ አፍሮ የተፈረደበት ሰው ገጭቶ ሳይሆን በአገዛዙ የተጠነሰሰ ፖለቲካዊ ድራማ ነው ሲሉ ክሱን ተቃውመው በየቦታው ያሰሙ ነበር። ሆኖም በ2009 ዓ.ም በመልካም ባህሪው ምክንያት በይቅርታ ከስር ለመውጣት ችሏል። በብዙ ምክንያቶች የምንወደው የምናደንቀውና የምናከብረው የኢትዮጵያ ብርቅዬ አርቲስት የዜማና የግጥም ደራሲ በተሰጠው ጸጋ ለኢትዮጵያውያን ወገኖቹ በጎ በማድረግ ፍቅርን በመስበክ የኢትዮጵያን ታላላቅ ሰዎችን ከፍ በማድረግ ታሪክን በመዘከር ለዘመናት ዘልቀው የሚደመጡ ጣዕም ያላቸው ዜማዎችን በማበርከት የሚታወቀው ቴዲ አፍሮ የተለያዩ ሀገራዊና ዓለም አቀፋዊ ሽልማቶችን ለማግኘት በቅቷል። ለአብነት ያህል በ2017 እንደ አውሮፓውያን አቆጣጠር የሲድ ሽልማትን ተሸልሟል። በ2021 እንደ አውሮፓውያን አቆጣጠርም ከጎንደር ዩኒቨርሲቲ የክብር ዶክተሬት ዲግሪ ለማግኘት ችሏል። በቢልቦርድ ዓለም አቀፍ ዝውውር ላይ የመጀመሪያ ደረጃ ላይ የደረሰው የኢትዮጵያ ብቸኛ አርቲስት በመሆኑም ይህ ከሽልማት የበለጠ ትልቁ ክብርና ሽልማቱ ሆኗል። ቴዲ አፍሮ ከሙዚቃ በተጨማሪ የፊልም ተዋናይ ለመሆን ፍላጎት እንዳለው በ2007 ዓ.ም ከአንድ መጽሔት ጋር ባደረገው ኢንተርቪው ተናግሮ ነበር። ነገር ግን በዚህ የፊልም ኢንዱስትሪ መስክ ውስጥ ትልቅ እንቅስቃሴ ሲያደርግ አልታየም። እንደማጠቃለያ ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ተጽዕኖ ያለው አርቲስት ነው። የሙዚቃ ብስለቱ፣ የፖለቲካ መልእክቶቹና የታሪክ ትኩረቱን እሱን ለህዝብ ተወዳጅ እንዲሆን አድርገውታል። ረጅም ጤናና ሰላም ለፍቅር ሰባኪው አርቲስት ለክቡር ዶክተር ቴዎድሮስ ካሳሁንና ለአድናቂዎቹ እያልን በቀጣይ በተከታታይ የምናቀርባቸውን ተጽዕኖ ፈጣሪ ሰዎች ታሪክ እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። ታሪኩ እንዲቀርብ የምትፈልጉትን ሰው በኮሜንት ጠቁሙን እያልን ተሰናበት። ሰላም።